የሰውኛ ቤተሰቦች በጣም እንወዳችሁ የምናከብራችሁ፣ በቅድሚያ እንደምን ዋላችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን። የአሁኑን ፕሮግራም ነፍስ ይማር ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ዮሐንስ ከቁጥር 11 እስከ ቁጥር 25 ላይ የተጠቀሰ ነው። ይህ ማለት የዛሬው ፕሮግራማችን ነፍስ ይማር የምንላቸው ልጃቸው ቀለሟ ትባላለች። እቺ ቀለሟ የምትባል ልጃቸው ወይም ልጅ እኛን የምትወድ ችግረኛን የምታከብር የቤተሰቧን ነፍስ ይማር ለማሰኘት ቅድሚያ ለችግረኛ ለሰውኛ ቤተሰብ ችግረኛ ቤተሰቦች ብላ ምሳውን ላቶችን ያዘጋጃችን እናዘጋጃችን እሷ ናት። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በመቀጠል ነፍስ ይማር ትላላችሁ። አብሬ ስጠራ ከኔ ጋር ትጠራላችሁ። ክንፈ ገብርኤል ድምፅ አይሰማም። ክንፈ ገብርኤል ክንፈ ገብርኤል ነፍስ ይማር ነፍስ ይማር። አጸደ ማርያም አጸደ ማርያም ነፍስ ይማር ነፍስ ይማር። ወለተ ገብርኤል ወለተ ገብርኤል ወለተ ገብርኤል ነፍስ ይማር ነፍስ ይማር ነፍስ ይማር። ጽጌ ማርያም ጽጌ ማርያም ነፍስ ይማር ነፍስ ይማር። ስናጠቃልለው ክንፈ ገብርኤል አጸደ ማርያም ወለተ ገብርኤል ጽጌ ማርያም እነዚህ አንድ ቤተሰቦች ናቸው። አጠቃላይ እንግዲህ ለቋሚዎች መጽናናትን ላለው እንደዚህ ላለው ለልጃቸውና ለመላው ቤተሰባቸው መጽናናትን መረጋጋትን እግዚአብሔር ሰውኛ በቋጣ በማባሉ ይመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እናምን። ወይትባረክ ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን የቅድስት ቤተ ክርስቲያን ተይት እስመ ማርያም ጽዮን ለዓለመ ዓለም አሜን። ናኩተ ከግዚኦን ሴባህ ከግባር ከግዚኦን ቀነ ለስም ከቅዱስ ሳጅድ ለከወተለከት እሰግድ ኩሉ ብርቆ ለገይትገነ ኩሉ ልሳና ተውቷም ለከማልት ከያጋይስ ወንጉሻ ነገሥት አምላክ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ጽዋከ በከመ መሐረነ ወልድ ከቅዱስ ዘይብላ አንተ ምትሰንሶበት ጸልዩ ተመርጭቀን በሰላም የዋሉ ሥላሴ በሰላም ያሳድሩን። ማቱን በትዕግሥት ቁጣውን በምሕረት ይመልስልን። በወረደ ከታዘዘ መቅሰፍት ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኒታችን ቀስራት ሙሳጫትን ለመስስ ይቅር ባይ የኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር በለን። የተሰበረውን ልቦናችንን ያቃናልን። ሀገራችንን ሰላም ገበያውን ጥጋብ ያድርግልን። ክንፈ ገብርኤልን ነፍስ ይማርልን። ክንፈ ገብርኤልን ነፍስ ይማርልን። አጸደ ማርያምን ነፍስ ይማርልን። ወለተ ገብርኤልን ነፍስ ይማርልን። እጀ ማርያምን ነፍስ ይማርልን። ሀገረ ሕይወትን መንግሥተ ሰማያትን ያወርስልን። አጥቃቸውን ያለምልልን። ልጆቻቸውን በቦታው ይተካልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን አይንሳና በዛው ሁሉ አይቀንስብን። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስ እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ
ከካህናት በተለመደልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። ዛሬም ነገም ዘወትርም ለዘላለሙ አሜን። አምላኬ አምላኬ ስንለው ጎዳውን ያጽናብን፣ እንደ መሐሪነቱ ይማረን፣ እንደ ካህንነቱ የቻለን እኛ ከማናውቀው እሱ ከሚያውቀው መከራ ይጠብቀን። ማቱን በትግስታው መምረት ይመልስልን፣ ከሆነ ልማት ከታዘዘ መቅሰፍት ይጠብቀን። ሀገራችን ኢትዮጵያን ዳሯን ሳት ማሏን ገነት አድርጎ ይጠብቅልን። የክንፈ ገብርኤልን ነፍስ ይማርልን፣ የክንፈ ገብርኤልን ነፍስ ይማርልን፣ የአጸደ ማርያምን ነፍስ ይማርልን፣ የአጸደ ማርያምን ነፍስ ይማርልን፣ የወለተ ገብርኤል ነፍስ ይማርልን፣ የወለተ ገብርኤል ነፍስ ይማርልን፣ የጽጌ ማርያምን ነፍስ ይማርልን። አገረ ሕይወት መንግሥተ ሰማያትን ያውርስልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። አገራችንን ሰላም ያድርግልን። እግዚአብሔር ልጃችንን እንደውና ጤናውን ይስጥልን። እንደዚሁ ለዘላለም እንደዚሁ እንደማቱሳላ እንደነ አብርሃም እኛውን ረጅም አድርጎ ለዘላለም አብሮ ያቆይልን። ወስብሐት ለእግዚአብሔር።
ቅዱስ ስም